የወደፊቱን ዓለም ለመቆጣጠርና ከፊት ሆኖ ለመምራት ከሀያላኑ በላይ ፍጹም የማንጠብቃቸው ሀገራት የበለጠ ዕድል እንዳላቸው ማረጋገጫዎች እየወጡ ነው። እነዚህ ሀገራት ዛሬ ላይ ሆነው የወደፊቱን ትውልድ በማሰብ መጪውን ጊዜ እየገነቡ ያሉ ሲሆን በገባቸው ልክ ባላቸው ሪሶርስ የማይታመኑ ስራዎችን እየሰሩ ይገኛሉ። በዚህ ቪዲዮ ታዲያ እነዚህን ያልተገመቱ ሀገራት የምንመለከት ሲሆን አብዛኞቻችን የምናስባቸው ሀገራት በዚህ ዝርዝር ውስጥ የሉም። ይህም የሚያሳየው ዓለማችን ከጥቂት ዓመታት በኋላ አሁን ያላትን ገጽታ ይዛ እንደማትቀጥል ማሳያ ነው። ስድስተኛ ዩናይትድ አረብ ኤሚሬትስ። ይህቺ የበርካታ ግዛቶች ጥምረት ቱሪዝምና ነዳጅ የእስካሁኑ የግዛቶቿ ህልውና ቢሆኑም ነዳጅ ወቅቱን ጠብቆ እንደሚያልቅ ቀድማ የተረዳች ሀገር ነች። ለዛም ነው ቴክኖሎጂንና አርቲፊሻል ኢንተሊጀንስን የሞጠኝ ብላ የምትገኘው። ይህች ሀገር ለመጀመሪያ ጊዜ ኦማር ሱልጣን አልኦላማ የሚባል የአርቲፊሻል ኢንተሊጀንስ ሚኒስትር የሾመች ሲሆን ይህም በመላው ዓለም ካሉ ሀገራት በጣም ከፍተኛውን ሪስክ የወሰደች ሀገር ያደርጋታል። ዱባይ ፊውቸር ፋውንዴሽን ሌላኛው ፕሮጀክቷ ነው። የዚህ ፕሮጀክት ዓላማ ዱባይን ከቀሪው ዓለም 20-30 ዓመት እንድትቀደም ማድረግ ነበር። ይህም ደግሞ ዱባይን ግዙፍ የቱሪስት መስህብ አድርጓታል። ማርስ ላይ መውጣትን ግቡ ያደረገ የስፔስ ፕሮግራም ያዋቀረች ሲሆን ሀገሪቱ በከተሞች ግንባታ፣ በቴክኖሎጂና በስፔስ ሳይንስ ያሳካቻቸው ውጤቶች ዛሬ ላይ ሆና የወደፊቱን እየኖረች ያለች ሀገር እንድትባል አድርጓታል። አምስተኛ ሳውዲ አረቢያ። የመጪውን የ2034 የዓለም ዋንጫ አዘጋጁ ሀገር ሳውዲ አረቢያ በ2030 የሚጠናቀቁ በርካታ ፕሮጀክቶችን ይዛ እየተራመደች ሲሆን በዓለም የመጀመሪያው የሆነውን የአርቲፊሻል ኢንተሊጀንስ ከተማ ለመገንባት ደፋ ቀና እያለች ነው። ይህ ኒዮም ኤአይ ሲቲ የሚባል ሲሆን በእያንዳንዱ ቦታ የትኛውም አገልግሎት በአርቲፊሻል ኢንተሊጀንስ የሚሰጥበት ነው። ካፌዎች፣ የመንግስት ተቋማት፣ ሆቴሎች በሮቦት ቴክኖሎጂ እና በአጠቃላይ በአርቲፊሻል ኢንተሊጀንስ የሚዋቀር ይሆናል። ሌላኛው የዓለም አነጋጋሪው ፕሮጀክት ኒዮም ስካይ ስቴዲየም የሚገነባውም በዚህችው በአርቲፊሻል ኢንተሊጀንስ ከተማ ውስጥ ነው። ቱሪዝምና ኢንተርቴንመንት ሀገሪቷ መጪው ዘመን ላይ ቅድሚያ የምትሰጠው ታርጌት ነው። ለዚህም በ2034 ከሚዘጋጀው ዓለም ዋንጫ ዝግጅቶች በተጨማሪ በርካታ ሜጋ ፕሮጀክቶች እየተሰሩ ይገኛሉ። ለዚህም ሀገሪቱ አሁን ላይ ሆና መጪውን ዘመን አሻግራ ያየች፣ መጪውን ዘመን እየገነባች ያለች ሀገር አድርጓታል። አራተኛ ሲንጋፖር። ሲንጋፖር ልክ እንደ ሶፍትዌር ናት። ሙሉ በሙሉ በዲጂታል ገቨርንመንት የምትመራ ሲሆን ካሽለስ ሶሳይቲ መፍጠር ችላለች። የትምህርት ስርዓቷና የዜጎቿ ዲሲፕሊን ሌላኛው መገለጫዋ ነው። በተጨማሪም የትራፊክና ሄልዝ ኬር ተቋሞቿ ሙሉ በሙሉ በአርቲፊሻል ኢንተሊጀንስ የሚመሩ ሲሆኑ የትኛውም የመንግስት ተቋም በአርቲፊሻል ኢንተሊጀንስ የታገዘ ስርዓትን ይከተላል። ሲንጋፖር ትንሽ ሀገር ብትሆንም በአይምሮ ከብዙዎች ትበልጣለች። ሶስተኛ ሳውዝ ኮሪያ። የሀገሪቱ ዕለታዊ ህይወት ቴክኖሎጂ ብቻ ሆኗል። በካፌዎች፣ በሆቴሎች እንዲሁም በተለያዩ የመንግስት ተቋማት ሳይቀር ሰዎች አገልግሎት የሚያገኙት በሮቦት ነው። በሀገሪቱ የተወለዱት ግዙፍ የቴክኖሎጂ ኩባንያዎች ተጽዕኖ ሀገሪቱን እዚህ ደረጃ እንዳደረሳት ይነገራል። ሳምሰንግ፣ ኤልጂ እና ሃይንዳይ ዋና ዋናዎቹ ናቸው። ከዚህ በተጨማሪ ሀገሪቱ የዓለምን ፈጣን ኢንተርኔት 6G ኔትወርክን ዲዛይን ያደረገች ሀገር ስትሆን በዓለም ለመጀመሪያ ጊዜ ስማርት ኤዱኬሽናል ፕላትፎርም የተከተለች ሀገር ናት። ደቡብ ኮሪያ የደረሰችበት የቴክኖሎጂ ጊዜ ታዲያ ሀገሪቱ አሁን ላይ ሆና በርካታ ዓመታትን ቀድማ እየኖረች እንደሆነ ማሳያ ነው። ሁለተኛ ጃፓን። ጃፓን ከባህልና ስርዓት ያልወጣ ለሰው ልጅ የሚስማማ ስልጣኔ ላይ መድረስን አንገባ የምትሰራ ሲሆን አዳዲስ የቴክኖሎጂ ፈጠራዎች ሀገሪቱ የምትታወቅበት ማንነቷ ነው። እስካሁን ድረስ በካፌዎችና ሆቴሎች ሙሉ በሙሉ የተሟላ አገልግሎት የሚሰጡ ሂውማኖይድ ሮቦቶችን ወደ ስራ ያስገባች ሲሆን አውቶሜሽን ኤጂንግ ሶሳይቲ ሌላኛው ዓለም የተደነቀበት የቴክኖሎጂ ውጤቷ ነው። በጃፓን ከ70 ዓመት በላይ የሆኑ ሰዎች ቁጥር በጣም በርካታ ሲሆን የወጣቱ ቁጥር አንሶባት የምትቸገር ሀገር ናት። ለዚህም ያረጁ ሰዎችን የሚንከባከቡ ወጣት ኃይሎችን ለሌላ ስራ ለማሰማራት በሚል እነዚህን ሽማግሌዎች እንዲንከባከቡ ዲዛይን የተደረጉ ሮቦቶችን ለመፍጠር ተገዳለች። ፕሪሳይዝ ኢንዱስትሪ ሌላኛው የቴክኖሎጂ ታርጌቷ ሲሆን ይህም ምንም ስህተት የሌለበት የኢንዱስትሪ ስርዓት ነው። ይህም ማለት እያንዳንዱ የማምረቻ ድርጅት ወይም ማኑፋክቸሪንግ ካምፓኒ የፕሪሳይዝ ኢንዱስትሪ ፖሊሲን ይከተላል። ይህ የማይቻል ቢመስልም የሚደንቅ ነው።
ሌላኛው የሀገሪቱ ፕሮጀክት ዲዛስተርን ሬዚስት ማድረግ የሚችሉ ከተሞችን መገንባት ሲሆን ጃፓን በተለያየ ጊዜ የደረሰባትን የተፈጥሮ አደጋዎች ለመቆጣጠር የታለመ ነው። ይህም ማለት ከተሞች ተፈጥሯዊ አደጋዎች በሚመጡ ጊዜ እንዳይፈርሱና ዜጎችን ለአደጋ እንዳያጋልጡ መቋቋም የሚችሉበትን ቴክኖሎጂ መገንባት ነው። ለዚህም ነው በርካቶች ጃፓን የቴክኖሎጂና የሥነ ምግባር ውጤት ናት እያሉ የሚናገሩት። አንደኛና በቀዳሚነት የምናገኛት ቻይና ስትሆን በዲጂታል ዓለም ውስጥ የተለየ ቦታ የሚሰጣት ሀገር ናት። ግዙፍ ፕሮጀክቶችን በፍጥነት በማጠናቀቅ ተወዳዳሪ የላትም። ሀገሪቱም በርካታ ፕሮጀክቶችን የያዘች ሲሆን አርቲፊሻል ኢንተለጀንስ እና ሰርቬለንስ ቀዳሚው ነው። ይህ ሲስተም የእያንዳንዱን የቻይና ዜጋና ለቱሪዝም የሚገባን ቱሪስት መረጃ የምትይዝበትና ማንነት የምትለይበት ሲስተም ነው። ቱሪስቱም ሆነ የሀገሪቱ ዜጋ ሕግ ቢጥስ አደጋ ቢደርስበትና ሌሎችም ነገሮች ቢፈጠሩ መረጃውን በሴኮንዶች ውስጥ ማግኘት ያስችላል። ይህ ደግሞ ከህዝብ ቁጥሯ የሚተካከለው ካሜራዋና እነዚህን ካሜራዎች የምትቆጣጠርበት የአርቲፊሻል ኢንተለጀንስ ሲስተም ነው። ለምሳሌ ያህል አንድ እግረኛ መንገድ ሲያቋርጥ ከዜብራ ውጭ ከተሻገረ አስፋልቱን ሳይጨርስ መንገድ ላይ ባሉ ስክሪኖች ፎቶ ይወጣና ይህ ሰው ሕግ ጥሷል፣ ወንጀለኛ ነው የሚል ምስል ይለጠፋል። ይህን ለማድረግ ቀናትን መቆየት አይጠበቅባትም። በአርቲፊሻል ኢንተለጀንስ አማካኝነት በብርሃን ፍጥነት የሚከናወን ይሆናል። ሌላኛው የስማርት ሲቲ ፕሮጀክት ነው። ሼንዥን፣ ሻንጋይ እና ሃንግዞ ተጠቃሾች ናቸው። እነዚህ ከተሞች በላይ ባልኩት ሲስተም የተዋቀሩ ሆነው አብዛኛው አገልግሎታቸው በዲጂታል አማራጭ ነው። ከተሞቹም የወደፊቱን ዓለም የሚያሳዩ የሚባሉ ናቸው። ሌላው ሀገሪቱን የወደፊቱ ዓለም ሀያል ሀገር ያስባላት ደግሞ የኤሌክትሪክ መኪኖችና ባትሪዎቿ ሲሆኑ BYD እና ካትል ዓለም አቀፍ ገበያውን በቀዳሚነት እየመሩ ይገኛሉ። ስፔስ ሌላው ነው። በዓለም የስፔስ ሳይንስ በማቋቋም ሁለተኛ ሀገር ስትሆን በርካታ ውጤቶችን ማሳካት ችላለች። ታዲያ ቻይና የምትገነባው የወደፊት ዓለም ፈጣን፣ ተቆጣጣሪና በመረጃ የተመራ ነው። ታዲያ ቀሪው ዓለምም የዓለም የፍጥነት ሞተር የሚል ስም ሰጥቷታል። ውድ የቻናሌ ተመልካቾች በቴክኖሎጂ በኢኮኖሚና በወደፊት እርምጃቸው ተመስርተን ያጋራናችሁ መረጃ ይህንን ይመስል ነበር። የተሰማችሁን ሐሳብ አስተያየት እንድትሰጡኝ እየጠየቅኩ በዚሁ አጠናቅቃለሁ። እስከ ቀጣይ በቸር ቆዩልኝ።